ወንጌል መዝገብህ ባለበት በዚያ ልብህ አለ። ትክክል። ሻይ ቤት ስሰራ የሚታየኝ ሁሉ ሻይ ቤት ነበረ። ምን አለፋችሁ ስራ በቀየርኩ ቁጥር ከተማው እኔ በምሰራው ስራ እንደተሞላ የማየው ስራውን ከጀመርኩ በኋላ ነው። ዛሬ ግን ስራ ጀምሬ አይደለም፣ በቅርቡ ነበር ሴተላጤ የሆንኩት። እናም ቲክቶክ ላይ የሚመጡልኝ ቪዲዮዎች የሴተላጤ አኗኗር ሁኔታ እየሆነ ነው። ይህን ቪዲዮ ትናንትና ማታ ነበር ያየሁት። እናም ትንሽ ፈገግ ማስባል ብቻ ሳይሆን የኔን አኗኗር አስቃኝቶኛል። እናም አንድ ነገር ላይ ተገናኝተናል። እኛም ዛሬ ላጤ ቤት ገብተው አላማቸውን የተፈጠሩበትን አላማ የሳቱ እቃዎችን ስም ዝርዝር ተራ በተራ ፓርት በፓርት ሰራላችኋለሁ። ላጤ ቤት የእቃ ክፍፍል የለም። ለማንኛውም ኑ አሁን እጄ ላይ ይሄው እቃ እያያችሁ ነው። ይሄ ምንድነው? ሹካ ለመጠቅለያ ምናምን እያላችሁ ኖ፣ እኔ ቤት አይደለም። ላጤ ቤት እንደዛ ነገር የለም። አሁን ለምሳሌ እኔ ዞር ብዬ ማለት ነው ማንከማ ማማስልበት ካታ እንዴ አማስለው ሻይ አማስይ እግዚአብሔርን ግጥም አድርጌ ነው ጠጣ። ሻዩን ቴስቱን አይቀይረው። አሁን ይሄ ሹካ ይውላችሁ ተዘግዝቆና ተቃምቶ ነው ቤት ሁለት ጥቅም ነው ያለው። ተዘግዝቆ ሻይ አማስይ እየጠጣበታለሁ ግዴታ አይደለም። ወደ ላይ ፓስታ በላበታለሁ ግዴታ ነው አይደለም። እንደው ሁድዬ ቤታችንን ደመቅ እስከምናደርጋት እንዲህ እንጠቀማለን። ምንም ማድረግ አይቻልም።